የአብይ መንግስትና ህወሓትን ሳይ መሞቻው የደረሰ መንፈስና ወደፊት እየገሰገሰ የሚሄድ መንፈስ መካከል ያለ ፍልሚያ ነው። አብይን በአንድ ቃል ብትነግር አብይ ሚንስ ፕሮጀክት ቀርጾ የኢንላይትመንት አይነት ሰው ፕሮጀክት ትቀርጽና ያንን መጨረስ። ለምሳሌ የትልቁ ግድብ ፕሮጀክት ኦልሞስት ቆሞ ነበር። ህዳሴ የስንዴ ፕሮጀክት ሜጀር ነው፣ ዓለምን ያስደመመ ነው። ሶስተኛ አዲስ ሰራዊት የመገንባት ፕሮጀክት። እነኛ የድሮን አረሱ 30 ዓመት በመጡባት መንገድ በየጠጧትን ኩሬ ሁሉ ያስታውሳሉ አሉ። ደደቢት በረሃ የቀረጹት ኢትዮጵያ የዛሬ 40 ዓመት በፊት ያንን በፍጹም ሊረሱ አልቻሉ። ውጊያቸው የአንደኛ ዓለም ጦርነት ነው። ሰውየው ደግሞ አዲስ ስፒሪት እኮ ነው ድሮኑን የሚያመጣው። እንትን ነው ይሉ ነበር፣ አሻንጉሊት ይሉ። ህወሓት ያለ ጦርነት አይኖር የሚባለውን አይነት ኢሴንሻሊዝም የሚባለው ፊሎሶፊ አልቀበልም። የተወሰነ ምክንያታዊ የሆነ ነገር አላቸው። ብዙ ጊዜ የማይነሳው እነሱ የሚፈልጉት ምንድን ነው? ብዙ ጊዜ እንደሚባለው ወልቃይት ራያ እሱ ያለቀ ነገር ይፈልጉታል። ሌላ አለ የሚፈልጉት ነገር። በኢትዮጵያ ውስጥ ዩኒየን ውስጥ የምንቆይ ከሆነ ሁለት ነው ዲማንዳቸው ልንገርህ። አንድ ማንም የሚያውቀው ወልቃይትና ራያ ነው። ሁለተኛው ግን የሚለው ምንድን ነው? ህገ መንግስቱን እንደገና ማደስ አለብን። ህገ መንግስቱ ፓወር ያን ያየ ጀነረስ ነበሩ፣ ስልጣን ላይ ስለነበሩ ደግ ነበሩ። በእነሱ ግምት ስልጣን በቁጥር ነው የሚያዘው ይላል ህገ መንግስቱ። አማራ ክልል 126 ቁጥር አለው፣ ኦሮሚያ 130 ምን አለው፣ ትግራይ 27 ነው 28 ነው ያለው። ይሄንን አንቀበልም። ስልጣን በስምምነት ነው መሄድ ያለበት። ለስምምነት ደግሞ የሚያቀርቡላል ትግራይ ቁጥሩ 5 ሚሊዮን 6 ቢሆን የታሪካዊ እንትናችን የዚህ መሆናችን እንግዲህ ይዘረድሩታል። ዘርፎ አማራም በተለይና ኦሮሞ በቁጥር ስሌት ወደ ስልጣን ከተሄደኛ ምን ጊዜም ተገፍተረን መቅረታችን ነው። ሰው የኢትዮጵያን ህገ መንግስት ሪኮንስቲቱት እንደገና ማድረግ ወደ ኮንሰንሱሻሊዝም የሚባል ነገር አለ። ኮንሰንሰስ በኤሊቱ መካከል ወደዛ እንሄዳለን። ይሄ ከሆነ ዩኒየን ውስጥ እንቆያለን፣ ካልሆነ እንወጣለን እንጂ ይሄን ነው ያዙ። ህገ መንግስቱን የማሻሻልም ፍላጎት አሁን አንዳንድ ወገኖች እነሱ ብቻ ይመስላቸዋል። እነሱ ህገ መንግስቱ ራዲካሊ መቀየር የሚፈልጉ በቁጥር ሳይሆን በስምምነት እኩል ስልጣን ከኦሮሞ ከአማራው ከሌላው ጋር እንዲኖረን የሚፈልጉት ሁለቱ ብሔሮች ላይ በተለይ ጉዳቱን አይተውታል። በቃ ካልሆነ አይሆንም፣ አለበዛ እንወጣለን። ምንድናት ኢትዮጵያ ለኛ ነው ነገሩ። ነገሩ እንደዚህ አይነት ኢሹዎች ወዳጄ ሄግል እንደሚለው ሜዳ ላይ በመድፍ ነው የሚፈታው። በርዘት ስታወራ ብትላት ፈታው። አንዴ እዚህ የመጽሐፉ ግምገማ ላይ ጎንደር ሄጄ አንድ በጣም ሸጋ የሆነ ዶክተር ጌታቸው የሚባል የብልጽግና ምክትል የርዕሰ ብሔሩ ምክትል ምን አለ ስለ ወልቃይት፣ በስርዓትና በህግ ነው መቋጨት ያለበት አለ። እኔ እየቀለድኩ ከመድፍ በላይ ስርዓት የሚያደርጋለው መድፍ እኮ ስርዓት ያስይዛል። 27 እና 30 ዓመት ያን ህዝብ ሲቀጠቅጡት መድፍ ነው እኮ ስርዓት ያስያዛቸው። እና ኤኒዌይ ሰውየው እውነቱን ነው። አት ዋን ፖይንት አንድ አይነት የህግ እልባት ያስፈልገዋል። ወዲያ የለውም ስንቀላለን ነው። እና የወልቃይትን ህዝብ ትግሬ ለማለት ነው። ይሄ ሶሻል ዳርዊኒዝም አንድን አይደንቲቲ ጨፍልቀህ ሌላ አይደንቲቲ በምትሰጥበት ጊዜ ቋንቋውን እንዳይናገር ታደርጋለህ። የእምነት ቦታዎቹን ታጠፋለህ። እርስ በርስ እንዳይዋለዱ አማራ ካስረገዛት ሆስፒታል ወደ ጽንስ እንዲወልድ ይደረጋል። ትግሬ ከሆነ ይፈቀዳል። ታሪክ ማስረሳት፣ ሽማግሌዎቹን እየለቀሙ ባላባት እያሉ በባላባት ስም እየለቀሙ ማጥፋት፣ ባህልን ማስረሳት፣ ቋንቋን ማስረሳት፣ ኤሌመንተሪ ስኩል በትግርኛ ስም መለወጥ፣ ወልቃይት ጠገዴ ያሉትን ስሞች መለወጥ፣ ያለውን ስም ደግሞ ወደ ትግርኛ መተርጎም። ለምሳሌ እኔ አያቴ ስም ደስታ አይደለም ሀጎስ አለ። ሀጎስ ማለት ደስታ ማለት ስም መለወጥና አለን ከንዱር አንድ ቦታ ላይ ምናል ስም የሌለው ህዝብ አገር የሌለው ህዝብ ነው ይላል። ታሪክ የሌለው ህዝብ ነው። ሶ ፕሮጀክቱ ምንድነው? ይሄ ያለው ህዝብ እስከሚሞት ድረስ ወደ ትግሬነት መለወጥ የበጠበጡትን ባዶ እዚህ ባዶ እዛ ምግብ እስር ቤቶች አሉ የሚያሰቃጩ ተራራ ብለህ እዛ ውስጥ መምታት ነው። ምንም አይነት ትዝታ ያላቸው ስለ ሀገራቸው። ከዛ ሌላው ምንድነው መሰለ ስለ መብት ረገጣ ስናወራ 3 ነገር ላይ ነው የሚያተኩሩ። አንደኛው
አንደኛው ነገር ሮርቲ ጥሩ አድርጎ ያቀረበው የአሜሪካን ፈላስፋ ሰውና ሱዶ ሰው ሂውመን የሆነና ሱዶ ሂውመን የሆነ ብለህ ትለያለህ። ለምሳሌ ሩዋንዳ ኮክሮቾች ነው የገደሉ ሰዎች አሉ። ዲሁማናይዝ ይደረጋል። ዲሁማናይዝ ራይት ወርድ ከመብት አኳያ አይዴንቲቲ ጨፍልቆ ሌላ ከመስጠት አኳያ ኢኮኖሚክ ምዝበራ ፈርታ የሆኑ መሬቶችን በጠቅላላ መውሰድ አምጥተህ ማስፈር አስፈረ ደግሞ የመጡበትን ቦታ ስም መስጠት ከግማሽ ሚሊዮን በላይ ነው በየጊዜው በቁጥር የሚያሰፍሩት እና ሁለቱ ህዝቦች የአፓርታይድ ነው አገዛዙ። አንድ ፖሊስ ለምሳሌ እዛ ሲይዝ ወልቃይቴውንና ትግሬውን በአንድ አይነት አይደለም የሚያያቸው። ስለዚህ የሚገርም አይነት የመብት ረገጣ የሚገርም አይነት አርመናዊ ስራ የተሰራበት ቦታ ነው። ይሄ ዶክመንት ያደርገዋል ሰው እኮ ይሄ ነው አንደኛው ችግራቸው። እነሱ ትንሽ የተማሯት ማርክሲዝም አለች ዝም ለመለወጥ ሁሉ ነገር ማለት ልትለውጠው ነገር አለ። ትዝታ አለው ሰው ቋንቋ አለው አፈር አለው አገር አለው። ያንን እንዴት ነው የሚረሳል? ገባ 30-40 ዓመት የተቀመጡትን እኔ ቴፕ አይቼ ፕሮግራም ሰርቼበታለሁ። ሱዳን ያሉት አሁን ድረስ ኢትዮጵያን ያስታውሳሉ። እዛ ተወልደው ሱዳን የተወለዱ ወልቃይቶች የሚናገሩት አማርኛ ጉድ ትላለህ። አንድ ቀን እንመለሳለን ነው ድሪማቸው። ማስነሳት ነው ማጥፋት ደግሞ እዛ ተመቻቸው ጥግ ብዙ ያወራላቸው። እኛ ሁሉ እኮ የነቃ ነው በኋላ አሁን ነው እኔ ልሳነ ጎፋን ናቸው ያለው አሜሪካን ሄጄ ነው ተተምሬ ነው የመጣሁት ስለ ወልቃይት። ከዛ በኋላ ነው ክሩሴደር የሆንኩት። የዛ የሚገርም ቅኔያዊ የእውቀት ፈጠራ የሚል ማርዬ ይግዛው የሚባል ልጅ ሪሰርች ላይ ፊልድ ላይ እንዳለ ይሞታል። ያሳዝናል። አንዲት ገጽ 34 ላይ ለእኔ አሁን ለነበረው ለዛ 3 እና 4 ወር የምትገልጽልኝን ስማ። እውነተኛ ታሪክ ነው። መምህር አስካል የተባሉ ባለቅኔ በንጉሱ ኃይለሥላሴ ግብር ተጠርተው ሲሄዱ ባለሟል አውቃቸው ኖሮ ከአዳራሹ ውጪ ሜዳ ላይ ተቀምጠው እንዲስተናገዱ ቦታ ይመራቸዋል። ትልቁን ሊቅ ነው። በዚህ ያልተደሰቱት ባለቅኔ በቁማቸው የሚከተለውን አማርኛ ግጥም በመናገራቸው ምክንያት ሁኔታው ተሰምቶ ወደ አዳራሽ እንዲገቡ ተደርጎ በክብር ተስተናግደዋል ይላል። ግጥሟን እንገረኝ። እንክርዳድ ተለቅሞ ለግብር ሲደርስ አሉ አስካል ጥው ስንዴ በሜዳው ፈሰሰ። እዚህ ቤተ መንግስት ያሉት እንክርዳዶች ናቸው። እኔ አስካል ግን በሜዳ እየፈሰስኩ ነው። አስካል ጥው ስንዴ በሜዳ ፈሰሰ ነው እና እኔም ትንሽ ግራ ስለገባኝ እንደሳቸው ሊቃውንት ሊቅም ባልሆን ግን ብዙ አሜሪካን ሀገር፣ ካናዳ፣ አውሮፓ ብዙ መልካም ስንዴዎች ጥሩ ስንዴዎች እንዲሁ እንደኔ ሜዳ ላይ እንድንፈስ ይሆን ነበር። ይሄ በሆነበት ጊዜ እንግዲህ አንድ ነገር ይከሰታል። ዶክተር አብይ አህመድ ከቤተ መንግስት ይሰወራሉ። 15 ቀን ብለው 3 ሳምንት አልቆጠርኩም። ሲመለሱ ሌላ ሰው ሆኖ መጡ። እኔ ምንድን ነው የመጣብኝ? እኚህ ሰው ሳይናይ በረሃ ገብተው ሜዲቴት ሲያደርጉ ነበር በፕሮፌቲክ ትራዲሽንስ እንዳለው ወይስ ደግሞ ራስ ዳሽን ተራራ ላይ ወጥተው ከዛ ነው የወረዱት? ወይም ደግሞ እንደ ኒቼ ዛስ ስፖክ ዛራቱስትራ እንደሚለው ከተራራ 10 ዓመት ቆይተው የመጡ ከዛ በኋላ ተሳክቶላቸዋል። ለውጥ አለ፣ በጣም ለውጥ አለ። አዲስ ሰው ነው ያገኘነው። ወይም ደግሞ የጠፋንን ሰው አግኝተናል በዛች በ3 እና 4 ወር እንደሳቸው ተመልካች ታዛቢና ኦብዘርቨር የሚፈልገው አሁን አሪፍ ሁኔታ ላይ ነው ያለ ነው። የተበተኑትም ስንዴዎች መልካሞቹ ተመልሰው የገቡ ይመስለኛል።